የዘንድሮው የፕሪሚየር ሊጉ ሻምፒዮን ማን ይሆን? ሱፐር ኮምፒውተር የዘንድሮው የፕሪሚየር ሊጉ ሻምፒዮን በአንድ ነጥብ ልዩነት ብቻ የፕሪሚየር ሊጉን ዋንጫ እንደሚያነሳ ቅድመ ግምቱን አስታውቋል። የ2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን ሊጠናቀቅ 9 ጨዋታዎች ብቻ ይቀሩታል። ለአውሮፓ ሻምፒየንስ ሊግ ተሳትፎና ላለመውረድ የሚደረጉ ትንቅንቆች በቀጣዮቹ 9 ሳምንታት ምላሻቸውን ያገኛሉ። በዚህም መሰረት ሱፐር ኮምፒውተር ቶተንሃም ሆትስፐርን ከሊጉ ተሰናባሽ ክለብ አድርጎታል። እንዲሁም በርንሌይና ወልቭስም እጣ ፈንታቸው መውረድ ይሆናል ብሏል። ሱፐር ኮምፒውተር ሊቨርፑልን 5ኛ ደረጃ ይዞ ያጠናቅቃል ብሎ ግምቱን ሲያስቀምጥ፣ ለቼልሲ ደግሞ 4ኛ ደረጃን ሰጥቶታል። ማንቸስተር ዩናይትድን ደግሞ በ68 ነጥብ 3ኛ ደረጃን ይዞ ያጠናቅቃል ብሎ ደምድመዋል። የዘንድሮው የፕሪሚየር ሊጉ አሸናፊ 86 ነጥቦችን ሰብስቦ ከሁለተኛው በ1 ነጥብ ብቻ በልጦ አርሰናል ሻምፒዮን ይሆናል ብሎ ግምቱን አስቀምጧል። እንዲሁም ማንቸስተር ሲቲ በ85 ነጥብ ሁለተኛ ደረጃን እንደሚይዝም በግምቱ ላይ አስቀምጧል። የእርሶስ ሐሳብ ምንድነው? ኮሜንት ላይ እንገናኝ። ሻምፒዮን ስፖርትን ፎሎ፣ እንደዚሁም ይህንን ቪዲዮ ላይክ እና ሼር ማድረጉን ላስታውሳችሁ።